አቤት ክለብ አቤት ክለብ አቤት ክለብ አቤት ክለብ የታባታቸው 4-1 ለምደውታል። ምንድነው ግን አርሰናል የሚባል ክለብ ምን አይነት ክለብ ነው? እኔ ነግሬያችኋለሁ እኮ አባቤ አይቆጡ አርሰናል እንዳይቆጣሉ። አርሰናል የተቆጣ ቀን አለቀልን። አርሰናል አይበል ነግሬያለሁ እንዳይ አርሰናል ከተቆጣ ማስቆም አይቻልም። ቶተናምን ጥሬውን ይበላ ነው እንደዚህ አራል ነግሬያለሁ። እኔ በአርሰናል ያለኝ እምነት በጣም የሌለ ነው እንዴ ዮከሬሽ ኖ አለኝ። በዚህ ሬሳ ክለብማ አይሆንም። እኔ ለአርቴታ በሳይንስ ያወራቸዋል። ኖ አለው አርቴታ በዚህ ሬሳ ክለብ ሳልደግም አልወጣም አለው። ዮከሬሽን በነገራችን ላይ እግሩን ሰብረ ክራንች ካልሰጠው በስተቀር አታቆመውም። ይሄ የዋንጫ ክለብ ስትሆን ይናደዳል፣ ያጓጓል። በእናንተ ቤት እኮ አሁን አርሰናል ከቶተናም ጥሎ ሲቲ ቀጣይ ከሊድስ ተጫውቶ ሲቲ ከላይ ሆናል ብለ ሂሳብ ሰርታል፣ ደብተር ላይ ቸክችካል። ዋንጫው ነግሬሃለሁ አይደለም። የአርሰናል ተጫዋቾች ደጋፊ 11 ደጋፊ መርጠን ብናስገባ ከአርሰናል እጅ ዋንጫው መውሰድ አትችልም። እየነገርኩ ነው ብሎ አትችልም። ቆመ ዝም ብላ ጨብጭብ። ይሄ መንፈስ የሆነ ክለብ ነው። በቃ አርሰናል ተቆጣ። በነገራችን ላይ አርሰናልም እንዳይቆጣ እኔም በርሶ መጀን እንዳልቆጣ ዮከሬሽም እንዳይቆጣ። ከተቆጣ አለቀ በቃ። ምን አይነት ተአምረኛ ክለብ ነው። መድፎቹ ምን አልኳችሁ? የመጨረሻውን ሳቅ የምንስቀው እኛ ነን ስለ አትሰማኝማ። ወራጆቹ ቢንጫጩብህ እንዳትሰማ። እንዴት አሁን ካሁን በኋላ አውሬ እንደሚሆን ይህን ክለብ ይኸው። ማን ነው ቸልሲ? ማን ነው ሲቲ? ማን ነው የፈለግከውን አምጣ። ካሁን በኋላ ይበላል፣ እንደዚህ ያኝካል። ዋው ቤት ሰንበት እንደዚህ ይጣፍጣል። ሰንበት እንደዚህ ያምራል። እርበስማ ሰንበት እንደዚህ ጣም አጨብጭብ መድፍ እንችላለን። ማን ነው ቶተናም? ቶተናም ነው ያልከኝ? ደገም ነው 4-1። ይሄ ነው የዋንጫ ክለብ። ማን ነው ዮከሬሽ ነው ያልከኝ? እየነገረ ነው። ማን ነው ዮከሬሽ? ዋንጫውን ከአርሰናል እጅ መውሰድ አይቻልም፣ አይታሰብም። ዳይ ዋንጫው ለአርሰናል። ይህንን ሬሳ ክለብ ቶተናምን ትወርዳታል። ይሄ ነው አርሰናል ነግሬሃለሁ። መድፈኞቹ አንችልም ወይ? 4-1 ደገም ነው። ዋንጫውን ስጡ። ዋንጫውን ዝም ብለህ አጨብጭበህ ስጥ ለዚህ ክለብ። በቃ ጨርሰን ትችላለህ። አባቴ ማን ዮከሬሽ ነው ያልከኝ? አባቴ ማን ነው? እንችላለን። ዋንጫው ቤቱ ገብቷል። አለቅ ቋጠራችሁ ትወጣላችሁ። ገና አስቲያርን ባሮ ነው የምታረጉ። እንችላለን። እንዴት አባቱ ነው ደስ የሚለው። ኧረ ሰንበት እንደዚህ ሲያምር ሲጣፍጥ አይቼ አላቅም። ዛሬ እንዲሆኗል። መድፈኞቹ የሰሜን ለንደኗን ዶሮ ቅርጥፍጥፍ አድርገው በልተዋታል። ባለፉት ጨዋታዎችም ነጥብ ሲጥሉ የነበሩት አርሰናሎች ዛሬ በቪክተር ጊዮከሬሽና በኢብሪቼ ኢዜ 2 ጎሎች አማካኝነትም 4-1 ቶተናምን አሸንፈዋል። ኢብሪቼ ኢዜ በቶተናም ላይ ታዲያ አሁንም የበላይነቱን አሳይቷል። ኖቬምበር ላይ ሃትሪክ መስራቱ ይታወቃል። አሁን ደግሞ 2 ጎሎችን አስቆጥሮም በ2 ጨዋታ 5 ጎልን በሰሜን ለንደኑ ቶተናም ላይ እንግዲህ ማስቆጠር ችሏል። ስለዚህ ሁሌ ነው ማለት ነው ቶተናም በአርሰናል የሚሸነፈው። ሁሌ ትሸነፋላችሁ? ኧረ በክርስቶስ። እኔ ደግሞ ተስፋ ማድረጌ እንደማያሸንፉ እኮ ግልጽ ነው። ግን መቼስ ሁሌ አይሸነፍ። ሁሌ እንዴት ሊሸነፍ ይችላል? ደርቢ ናቸው ዛሬ እንደው ያስጠሏል ምናምን ብዬ ተስፋ ማድረጌ ምን አይነት የበሰበሱ ናቸው በኢየሱስ። ለማንኛውም እኔ ሁሌም በውጤት ብከፋም የሆነ ብር ግን እበላለሁ። ቀመር ይሳካል፣ ይታወቀኛል። ማለት ጥሎ አይጥለኝም። እኔ የዛሬው ቀመር ቪያሪያል ከአቻ ጋር ብቻ ነው የሚቀረን። ቴሌግራም ግቡና ተመልከቱት የዛሬውን ቀመር ማለት ነው። ገንዘብ በገንዘብ ሆነን ነው የምናመሸው። እሑድን አርሰናል አሸነፈ ብሎ ሌላ ዩናይትድ ደጋፊ ሊደብር ይችላል። እኔ ግን ማስረሻ አለኝ። የኔ አባት ቴሌግራም አቴዮ ዮርዳ ያለ ምንም ስፔስ ስትጽፉ ከ4,000 በላይ ተከታይ ያለው ቻናል የኔ ቻናል
በየቀኑ ያባበዱ ቀመሮችና ተዘግቶ አይደሉ ምናምን የምትሉ ሰዎችም እዛ ላይ እንዴት የውጭ ሀገር ድርጅቶች ላይ እንዴት እንደምንጫወት ምናምን ሊንኩ ምናምን አስቀምጬላችኋል። እንዴት ነው አሁን እኔ ደርቢ መሆናቸውን ለማያውቅ ሰው አርሰናል ቶትናሃም አርሰናል በጣም ኃይለኛ ደርቢ ነው ምናምን ብዬ ማስረዳው እንዴ? ደርቢ አንተ ኤቨርተን እኮ የፈለገ ቢወድቅ እኮ ለሊቨርፑል እኮ አይተኛም እኮ። ሪጀክት ያደረጋቸው ተጫዋች ባለፈ አትሪክ ሰራባቸው። አሁን ድጋሚ 2 አገባባ። ጊዮኮሬሽም 2 አግብቷል። እንደ ቀልድ አሁን ጊዮኮሬሽ እያለን ሙድ መያዝ ምናምን አንችልም ማለት ነው። አስባችሁታል? ግን በርግዶለታል። ጀለስ እንዴት ሁሌ ይሸነፋል ቶትናም በአርሰናል እኮ። የትኛው ቡድን ነው ዘንድሮ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን እንዳያነሳ የሚያደርገው? አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳል ያልነው እኮ በአርሰናል ካሪዝማ፣ በአርሰናል ግርማ ሞገስ፣ በአርሰናል ወንዳ ወንድነት፣ በአርሰናል አንበሳነት፣ በአርሰናል አልሸነፍ ባይነት፣ በአርሰናል የዊኒንግ ሜንታሊቲ ተማምነን እንጂ በማንቸስተር ሲቲ ነጥብ መጣልና ነጥብ ማግኘት ላይ ጥገኛ ሆነን አይደለም። የትኛው ቡድን ነው እንደ አርሰናል አይነት ኳሊቲ ያለው ቡድን? ቤስት ኮች፣ ቤስት ጎልኪፐር፣ ቤስት ዲፌንስ ሚድፊልደር፣ ቤስት አታኪ ሚድፊልደር፣ ቤስት ስትራይከር ያለው የትኛው ቡድን ነው? ኖት ፕሪሚየር ሊግ ዓለማችን ላይ ያጠሩልኝ መጥራት አይደለም ሪያል ማድሪድን ወይም ፒኤስጂን ሙኒክን ወይ ደግሞ ባርሴሎናን ኮላብ አድርጋችሁ ራሱ የአርሰናልን ስኳድ ላትሰሩት ትችላላችሁ። የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል በራሱና በራሱ ብቻ ነው የሚወስነው። አርሰናል ለምን የእንግሊዝ ፕሪሚየር ሊግ ዋንጫን አያሳካም ተብላችሁ ተጠየቁ። የወደቀ ሐሳብ አዋራውን አራግፋችሁ አመታችሁ ገና ለገና አርሰናል ላለፉት ዓመታት ሁለተኛ ሆኖ ስላጠናቀቀ ዘንድሮም እንደዛ ሊያጠናቅቅ ይችላል የሚል ትራማ ፍራቻ የያዘን የወደቀ ሐሳብ ይዛችሁ ካልመጣችሁ በስተቀር በአርሰናል ብቃት ላይ የተመሰረተ እንጂ በማንቸስተር ሲቲ ነጥብ የመጣልና የማግኘት ጉዳይ ላይ የተመሰረተ አይደለም የዘንድሮ። አልহামዱሊላሂ ረቢል ዓለሚን። ሀቢቢ ቆይ መጀመሪያ ግን ማን ነው ስቋጥር የነበርከው አንተ ወዲዛ ጦርዝዛት እንዴት ነው ገብተህ ታወጣዋለህ ነው ወይስ መንጉር ነው? ምንድነው ሀቢቢ? እኔ እኮ እንግዲህ በዚህ ሲዝን ለመጀመሪያ ጊዜ በቃ ክለቤን ተጠራጠርኩት። ላያሸንፍ ይችላል ብዬ ነው ከጨዋታ ፊትም ያልወከብኩት ምናምን በቃ በሜንታሊቲያቸው ጥርጣሬ ገብቶ የነበርማ ሰከንድ ሃፍ ምን ጉር ነው ምን አይነት ምትሃት የሆነ በአላህ ችግር እኔ እዚህ ክለብ ላይ ስሜቱ ያስተናል ደጋፊ ስሜቱን ታውቁታላችሁ። መፍታታችሁም ታውቃለህ። ፎንቃው ይለያልና በጣም በቃ አረኩኝ ማን ሰከንድ ኢብሪች ኢዚ በቃ ሄቲም 5 ከ6ቱ እንግዲህ 5ቱን ስፐርስ ላይ ያስቆጠረው ዘን ቪክቶሪው ከሄደሽ ጽድት አለማን እንደዚህ አይነት በቃ እንደዚህ እንድትሆን ነው የምንፈልገው። አንዳንድ ዲዋሎችን እየተቀማለም ይሄ ችግር የለውም። ከዛ ሳማን አሁን እዚህ ደግሞ ማርቲን ኦዴጋርድ ተባረገችልህ። ብቻ የአርሰናል ደጋፊዎች በጣም ደስ ብሎኛል። በጣም ነው ደስ ያለኝ ማን ይሄ ጨዋታ ምን መሰለህ ሲዝናችንን እንትንም የሚወስነው ነበር ባይዙ ከዚህ በኋላ እንደ ቲም ለፕሪሚየር ሊጉም ለሌሎችም ዋንጫዎች ላይ ያለንን እንትን የሚወስን ነበር። የሚገርም እንትን የመለስ ነው የሚገርም መልስ ነው የመለስንላቸው። ሲቀጥል ዴክላን ራይስ ልታደንቀው ይገባል። ፈርስት ሃፍ አብጄ ቅውጥ አድርጌው ነበር ሀቢቢ። ሰከንድ ሃፍ አያችሁታ ዴክላን ራይስ ሜንታሊቲ ማን ብቻ በጣም ደስ ብሎኛል። እንኳን ደስ ያላችሁ ይመቻችሁ። ተራዊ ሰላት ትቼ ነው የነበረው አላሳፈ ዛሬ ያበደ ጨዋታ አርሲያችን አሸነፈች። ሲጀመር ለስፐርስ እኮ እጅ ሰተን እኮ አናውቅም አይደለ? እኛ አርሰናሉ ለስፐርስማ እንዴት እኛ ራሱ ዝም ብለን እግረ መንገዳችን እንጂ የቋጠር ነው ማለት ነው። ያን ያህል እንደ ስፐርስ ያስጠላል ብለን አልጠበቅንም። ግን ጊዮኬሬ ዛሬ አገባ። በቃ ዛሬ ኢምፖርታንት ጎል፣ ቆንጆ ጎል ዛሬ ጊዮኬሬ ሳገባ። የዲክላን ራይስ ሜንታሊቲ የሚገርም ነው። ተቀምጦ ጎል ገብቶበት እንኳን በጣም እየመራ ነበረ። ብቻ ጨዋታው ኤዜ ደግሞ የቶማስ ፍራንክ ነው ያስነጨን። በነገራችን ላይ ኤዜን በቃ የዛን ያለው ነገር ደርሶ መልስ 5 ጎል ማለት ነውና ለማንኛውም ሁሉንም ጨዋታ እንድናሸንፍ ነው እንደምትጠብቁት ምናምን ያላችሁ ሰዎች ማን ሁሉንም ጨዋታ እንድትሸነፉ ደግሞ እኛ አንጠብቅም። በነገራችን ላይ አንድ ታሸንፋላችሁ ትንሽ ተስፋ ስታገኙ ቀልጣይ ደግሞ ቼሎ ያረጋጋሻል ማለት ነው። ለማንኛውም